ሰላም ጤና ይስጥልን የማዳንስ ቤተሰቦች እንደምን አላችሁ? ሰላምታችሁ በያላችሁበት ድረስ። እነሆ አዳዲስና ወቅታዊ ተአማኝ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር አብራችሁን አይቀርም እናመጣዋለን አሉ ጀነራሉ። አሰብን በጋራ መጠቀም አለብን የኤርትራ መሪዎች ምኞት ነው። አምባሳደር ጀነራል ባጫ ደበሌ የሚያስቡ ከሆነ አሰብን በጋራ ጥቅም ማዋል፣ ለጋራ ጥቅም ካልዋልክ ደግሞ አይቀርም እናመጣዋለን። አሰብን አስቀራለሁ ስትል ይጠፋል። በውጊያ የሚካሄድ ፍላጎት የለንም። ሰላማዊ በሆነ መንገድ እንሄዳለን። የእነሱ ሀሳብ የኢትዮጵያ በማመስ ኤርትራ በሰላም ትኖራለች በሚል ፖሊሲ ነው ያላቸው። ይህ ደግሞ የምኞት ፖሊስ ነው። አንተ የሰው ቤት እየበጠበጥክ በሰላም አትኖርም። ሰውን ሰላም አሳጥተህ አንተ በሰላም አትኖርም። አንተ መስተዋት ቤት ውስጥ ቁጭ ብለህ ድንጋይ በተወረወረ ምን ሊያመጣ እንደሚችል ይታወቃልና የኢትዮጵያ ባህር በር የማግኘት ጉዳይ ምንም ጥርጥር የለውም። አምባሳደር ጀነራል ባጫ ደበሌ የፌስታል ክልከላ ከመጪው ጥር ጀምሮ ፌስታል መጠቀም በፍጹም የተከለከለ ይሆናል። ፌስታል ይዞ መገኘት ከ5 እስከ 10 ሺህ ብር ያስቀጣል። አምራቾች የተሰጠውን የ6 ወር የማሸጋገሪያ ጊዜ በቂ አይደለም እያሉ ነው። የአካባቢው ጥበቃ ግን የተሰጠውን መሸጋገሪያ ጥር 23 ስለሚያበቃ ወደ እርምጃ ሄዳለሁ ብለዋል። በኢትዮጵያ የፕላስቲክ ከረጢት መጠቀም ማምረትና ወደ ሀገር ውስጥ ማስገባት በገንዘብና በእስራት የሚያስቀጣ ድንጋጌ የተካተተበት ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት መጽደቁ ይታወሳል። በአዋጁ መሰረት የፕላስቲክ ከረጢት የተጠቀሙ ወይም ለመጠቀም ይዞ የተገኘ ማንኛውም ሰው ከ5 እስከ 10 ሺህ በገንዘብ ቅጣት ይተላለፍበታል። በተመሳሳይ የፕላስቲክ ከረጢት ማምረት፣ ወደ ሀገር ውስጥ ማስገባት፣ ለገበያ ማቅረብ፣ መሸጥ ወይም ለንግድ ዓላማ ማከማቸት ከ50 እስከ 100 ሺህ ብር ያስቀጣል። ከዚህ በተጨማሪ ከ5 ዓመት የማይበልጥ ጽኑ እስራት እንደሚያስቀጣ አዋጁ ላይ ሰፍሯል። እነዚህን የወንጀል ድርጊቶች የፈጸመው ሕጋዊ ሰውነት ያለው ድርጅት የሚሆንበት ጊዜ ቅጣቱ 3 እጥፍ እንደሚሆን የጸደቀው አዋጁ በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አሳስቦኛል። የአውሮፓ ህብረት የኢትዮጵያ የኤርትራ ሉዓላዊ ነጻነት፣ የግዛት አንድነት እንዲከበር ብሪታንያ፣ ቱርክ ጨምሮ 5 ሀገራት በጋራ ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዚዳንት ኢሳያስ አፈወርቂ በሐምሌ 2010 የተፈራረሙት የሰላም ስምምነት መንፈስ ማንኛውንም ውጥረት ወይም አለመግባባት በሰላም በዲፕሎማሲያዊ መንገድ እንዲፈታ ጠይቀዋል። የካናዳ፣ ጃፓን፣ ኖርዌይ፣ ቱርክ እና ብሪታንያ መንግስት ጥሪውን ያቀረቡት የአልጀርስ ስምምነት የተፈረሙትን የ25ኛ ዓመት በማስመልከት ትናንትና አርብ ባወጡት መግለጫ ነው። ሀገራቱ በ1993 የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የፕሬዚዳንት ኢሳያስ አፈወርቂ በአልጀርስ የተፈራረሙትን ስምምነት የሚያራምዷቸው መርሆችን በስምምነት የተቋቋሙ ኮሚሽን የወሰኗቸው ድንበሮች እንደሚደገፉ በጋራ መግለጫ ጠቁመዋል። የአውሮፓ ህብረት የአልጀርስ ስምምነትን በድንበር ኮሚሽን የተወሰነውን የኢትዮጵያ ኤርትራ ድንበር ሙሉ በሙሉ እንደሚደግፉ አስታውቀዋል። በ1993 የአልጀርስ እንዲሁም የ2010 የአስመራ የተፈራረሙት ስምምነቶች መሰረት የኢትዮጵያና ኤርትራ አንዳቸው የሌላቸው ሉዓላዊነት፣ ነጻነትና የግዛት አንድነት እንዲያከብሩ የአውሮፓ ህብረት ጥሪ አቅርቧል። ሁለቱም ወገኖች ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ያቀረበው የአውሮፓ ህብረት ይህ ለቀጠናው መረጋጋት ቁልፍ እንደሆነ አሳስቧል። ሀገሪቱ የአልጀርስ ስምምነትን በማስታወስ ያወጣችው መግለጫ በኢትዮጵያና በኤርትራ መካከል ያለውን ውጥረት እንዲያሳሰባቸው የሚጠቁሙ ናቸው። አነጋጋሪው የፈስ ግብር በ2030 መጣል የሚጀምረው የፈስ ግብር ወይም ቫላንቲኖስ ታክስን እንግዲህ የተለያየ ሀገራት የታክስ መሰረታቸውን ለማስፋት የሚጠቀሙባቸው በጣም አስገራሚ የሆኑ የተለያዩ አካሄዶች አሉ። በዚህ ረገድ ዴንማርክ 2030 ተተገብረዋለች የተባለው ይህ የፈስ ግብር የሚባለው ነገር በጣም አነጋጋሪ ይሆናል። ይህ ነገር እንግዲህ ምንድነው? አካባቢ ጥበቃን መነሻ ያደረገ ነው። ኖርማሊ ከብቶች የፈስ መልክ የሚለቁት ሜታን የሚባለው ነገር አካባቢ በመረበሽ ረገድ ፖሊዮት በማድረግ በመከላከል ረገድ ከፍተኛ ሚና አለው ተብሎ በበርካታ ጥናቶች ከተረጋገጠ በመሆኑም መንግስት ይህን ከከብቶች የሚለቀውን ፈስ ምክንያት አካባቢ ላይ የሚደርስ በመበከል ለማረም እና ኤንቫይሮንመንቱን ለመጠበቅ ካሏቸው ገበሬዎችና ይህንን ቫላንቲኖስ የተባለ ግብር መሰብሰብ አስፈልጎታል ማለት ነው። በአሜሪካ ለሚገኙ ኢትዮጵያ ዜጎች የተሰጠው ጊዜያዊ ህጋዊ ፍቃድ እንዲቋረጥ ውሳኔ ተሰጠ። የትራምፕ አስተዳደር በፌዴራል ምዝገባ ላይ የተለጠፈው ማስታወሻ ላይ ይፋ እንዳደረገው የአገሪቱ ሁኔታ በግምገማና ከሚከተላቸው የአሜሪካ መንግስት ኤጀንሲዎች ጋር ከተማከርን በኋላ ኢትዮጵያ ለጊዜያዊ ከለላ ደረጃ ፒጂኤስ በቂ የሚያደርጉ ቅድመ ሁኔታ ማሟላት እንደሚቀጥል ተወስኗል ሲል አመልክቷል። በማርበርግ ቫይረስ ስርጭት ስጋት እንቅስቃሴ ገደብ ተጣለ። በደቡብ ኢትዮጵያ ክልል የሚገኘው ዳሳቸው ወረዳ በማርበርግ ቫይረስ ምክንያት የጣለችውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሚ ህዝብ መመላለሻ፣ ትራንስፖርት እንቅስቃሴ፣ ትምህርትና ድግሶች እንዲቆሙ ወሰነ።
የወረዳ አስተዳዳሪው ከክልሎች የጣለውን የማርበርግ ቫይረስ ወረርሽኝ ደግሞ በሰዎች ላይ የተገኘ መሆኑን መጠቆሙ እንግሊዝ በሱዳን ፈጥኖ ደራሽ ኃይል ከፍተኛ ወታደራዊ አመራር ላይ ማዕቀብ ጣለ። የእንግሊዝ መንግስት ባወጣው መግለጫ በፈጥኖ ደራሹ ኃይል ከፍተኛ አመራሮች ላይ ይህን ማዕቀብ የጣለው ፈጸመው ጅምላ ግድያ፣ ጾታዊ ጥቃትና በሰላማዊ ሰዎች ላይ ሆኖ ተብሎ የተደረገ በመጠራጠራቸው እንደሆነ አስረድተዋል። ይህ ማዕቀብ የጣለባቸው የፈጥኖ ደራሹ ኃይል ዋና አዛዥ መሐመድ ዳጋሎ ወንድም የሆኑት አብዱራሂም ሐምዳን ዳጋሎ ሌሎች 3 ከፍተኛ ወታደራዊ አመራሮች መሆናቸውን ገልጸዋል።